ይህ በየሳምንቱ ሐሙስ የሚቀርብላችሁ ብርሃን የተሰኘ ፕሮግራማችን ነው። ብርሃን በብርሃኑ የሺዋስ መኮንን የማስታወቂያ ስራ ድርጅት እየተዘጋጀ የሚቀርብ ፕሮግራም ብርሃን እነሆ ጀመረ። ብርሃን የዛሬው ፕሮግራም ባህር ዳር ዙሪያ ወረዳን ይዘናል። እንድትከታተሉን በአክብሮት እንጋብዛለን። ባህር ዳር ዙሪያ ወረዳ በአማራ ብሔራዊ ክልላዊ መንግስት ሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ። ባህር ዳር ዙሪያ ወረዳ ከአዲስ አበባ በደብረ ማርቆስ 555 ኪሎ ሜትር፣ በቢቸና በሞጣ 474 ኪሎ ሜትር ከክልሉ ከተማ ባህር ዳር ደግሞ ተደርቦ የሚገኝ ወረዳ ነው። የአየር ንብረቱም ወይና ደጋ ነው። በፊት በምዕራብ ጎጃም ዞን የነበረው ባህር ዳር ዙሪያ ወረዳ በአዲሱ አወቃቀር መሰረት በሰሜን ጎጃም ዞን ያለ ሲሆን ሰሜን ጎጃም ዞንም ሆነ ባህር ዳር ዙሪያ ወረዳ ባህር ዳር ከተማ ልዩ ዞን ውስጥ ይገኛሉ። ሰሜን ጎጃም ዞን መራይ ከተማ፣ ባህር ዳር ዙሪያ ወረዳ ደግሞ ቅንባባል ማድረግ ቢቻል ጥሩ ነው የሚል አስተያየት አለ። ከሚመሩት ዞንና ወረዳ ማህበረሰብ ውጭ ሆኖ መምራት አስቸጋሪ በመሆኑ ቢስተካከል የሚለው ማህበረሰብ ብዙ ነው። በፍቅር ነው እንጂ ሲነኩት አይወድም። ባህር ዳር ዙሪያ ወረዳ በደቡብ ይልማና ዴንሳ ወረዳ፣ በምስራቅ ደራ ወረዳ፣ በምዕራብ ሜጫ፣ በሰሜን ጣና ሐይቅ የሚያዋስኑት ወረዳ ነው። ባህር ዳር ዙሪያ ወረዳ 36 ቀበሌዎች ያሉት ወረዳ ነው። እነሱም ሮቢት፣ ጎምባት፣ ተንተላ ጉና፣ ተንታ ጨርቆስ፣ የሞሺት፣ ሰባት አሜት፣ አንዳሳ ወይም ይጎማ፣ ወጅር፣ የግንድ፣ የመቃት፣ ቤተ ማርያም፣ ወንዳጣ፣ ቅንባባ፣ ማቆል፣ ፈረስ ወጋ፣ አልሆይ፣ ግንብ፣ ወይበይኝ፣ ይባብ፣ ይነሳ፣ ይሰላ፣ ድርድራ፣ ይሎማ፣ ጨንታ፣ ወንጀጣ፣ ወገልሳ፣ ይጎዲ፣ አስኩራምባ፣ ላታከራኩሪ፣ ዳና ማርያም፣ ደብርናት፣ ሰቀለጥ፣ ልጆሚ፣ አድሻ፣ ጩሜና ደህቅ ናቸው። ባህር ዳር ዙሪያ ወረዳ በቆሎና ዳጉሳ በስፋት ይመረትበታል። ከፍተኛ የሆነ የቀንድ ከብት ክምችት ያለበት ወረዳ ነው። በተለይም በምዕራብ ቀጠና ዳና ማርያም ቀበሌ። ባህር ዳር ዙሪያ ወረዳ 36 የግብርና ጣቢያዎች፣ 36 ጤና ኬላዎች እንዲሁም 9 ጤና ጣቢያዎች ያሉበት ወረዳ ነው። አንዳሳ ጤና ጣቢያ፣ ፈረስ ወጋ ጤና ጣቢያ፣ ቅንባባ ጤና ጣቢያ፣ ይነሳ፣ ለታ፣ ወንጀጣ፣ ሰቀለጥ፣ ደቅ፣ ሮቢት ሲሆኑ ቅንባባ ላይ የመጀመሪያ ደረጃ ሆስፒታል እየተሰራ ነው። ባህር ዳር ዙሪያ ወረዳ 17 ጉድኝቶችና 71 ትምህርት ቤቶች አሉት። የግንድ ሎሚ ጉድኝት አንዳሳ፣ ወንዳጣ፣ አልሆይ፣ ቅንባባ፣ ፈረስ ወጋ፣ ተንተላ ጉና፣ ሮቢት፣ ኢሰላ፣ ጨንታ፣ ዳና ማርያም፣ ለታ፣ ደበርናት፣ ልጆሚና ደብረ ሲና ጉድኝቶች ናቸው። ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ደግሞ ፊት አውራሪ ሀብተ ማርያም፣ ቅንባባ፣ አንዳሳ፣ ሮቢት፣ ፍኖተ እውቀት ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ናቸው። ባህር ዳር ዙሪያ ወረዳ ያለው የውሃ ሀብት ደግሞ ጣና ሐይቅ፣ አባይ ወንዝ፣ አንዳሳ፣ ድንጅ ወንዝና እንፍራንዝ ወንዝ ናቸው። ባህር ዳር ዙሪያ ወረዳ በብዛት የሚጎበኙ ታሪካዊ ቦታዎች የመቃት ድንጋይ፣ ደበሎ ማርያም፣ ደጋ እስጢፋኖስ፣ ናርጋ ስላሴ ናቸው። ደቅ ደሴት ትልቁ ደሴት ሲሆን ከ15000 በላይ ህዝብ አለበት። ጤና ጣቢያ፣ ጤና ኬላ፣ ወደብ አለው። 2 ትምህርት ቤቶችም አሉበት። እነሱም ጉረር የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤትና ውባ የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤቶች ናቸው። ባህር ዳር ዙሪያ ወረዳ ዝግጅታችን ይህንን ይመስል ነበር። ስናዘጋጅ ከፍተኛ እገዛ ላደረጉልን ለአቶ መልካሙ ሙሉ እየፈጠነ ከልብ እናመሰግናለን። አዘጋጅቼ ያቀረብኩላችሁ ደግሞ ብርሃኑ የሺዋስ መኮንን ነበርኩ። የሰላም ሳምንት ይሁንላችሁ። ቸር ይግጠመን። ይህ በየሳምንቱ ሐሙስ የሚቀርብላችሁ
ብርሃን የተሰኘ ፕሮግራማችን ነው። ብርሃን በብርሃኑ የሺዋስ መኮንን የማስታወቂያ ስራ ድርጅት እየተዘጋጀ የሚቀርብ ፕሮግራም ብርሃን እንሆ ጀመረ።